ሰላም ጋይስ ባለፈው ኢንተርቪው ያደረኩት ልጅ ታውቁታላችሁ ሞተር አመጣልሃለሁ ያልኩት ልጅ ማለት ነው። ይሄው አሁን እንግዲህ ኤምኬ ሞተርስ ተገኝቻለሁ ማለት ነው። ይህ የሚመስል ባለ 3 እግር ሞተር ልሰጠው ነው ማለት ነው። ወንድማችን ደግሞ እዚህ ያለ የሞተር እንዴት አድርጎ እንደሚጠቀምበት ያሳየናል ማለት ነው። እስኪ ያሳየኝ ወንድሜ። እንግዲህ እንዳልከኝ ማለት ነው አንድ ወንበር አለ እዚህ ጋር 2 ሰው መያዝ ይችላል ነው ያልከኝ። ይሄ ሞተር 2 ሰው መያዝ ይችላል። ናፕ በዚህ ዋው እሺ ከዛ ይሄ ደግሞ እንደዚህ ቁጭ ይላል። ሹፌሩ እዚህ ጋር ይሆናል። እዚህ ጋር ሹፌሩ ይሆናል እንደዚህ ማለት ነው። እነዚህ ከዛ ተሳፋሪ ደግሞ እዚህ ጋር ነው ቁጭ የሚለው ከኋላ። ከዛ እግራቸው በዚህ ይሆናል ማለት ነው። እግሩ ወደዚህ ይሆናል። በጣም ነው የሚመቸው ግን ሞተር ቆንጆ ነው በጣም። ይሄ ምንድነው? ነዳጅ ነው? ፍሬን ነው ግን አማራጭ ነው በእጅም ስላለ። ይሄ ደግሞ ምንድነው? እሱ ህፃን ልጅ ይይዝበታል። እንዴ ህፃን ልጅም ቁጭ ማለት ይችላል። ስለዚህ 3 ሰው ማለት ነው። 3 ሰው አንድ አለ እዚህ አንተ ሹፌሩ ከዛ ህፃን ልጅ እዚህ ጋር ይዛል። ውይ በእናትህ ሲገርም። ምን ያህል ፍጥነት አለው? ፍጥነቱ ለአካል ጉዳተኛ ተብሎ ስለተሳበ በሰዓት 25 ኪሎ ሜትር ነው የሚሄደው። ናይስ። እስከ 80 ኪሎ ሜትር ድረስ ይሄዳል በፉል ቻርጅ። አቀበቱ ነው የሚወጣል። ይሄ በደንብ 1500 ዋት ነው። ቆንጆ ነው በጣም ደስ ያለ። ባትሪ ይቆያል አይደል? ባትሪው 80 ኪሎ ሜትር ይሄዳል በፉል ቻርጅ። ናይስ። በጣም ደስ የሚለው። ከዛ ደግሞ እቃ መያዣም አለው ከኋላ። እቃ መያዣም አለው። ዋው! እንዴት ነው የምትሰው? ኦኬ። ሰው ከሌለው እንደዚህ ገፍቶ በራሱ ቁጭ ይልበታል እንደ ሶፋ። እስኪ በጣም ደስ የሚለው በጣም ባለ 3 እግር ነው። መውደቅ የሚባል ነገር የለም። it's amazing ወድጄዋለሁ። ኤምኬ ሞተርስ ጋይስ፣ እንግዲህ ኤምኬ ሞተርስ ነው ይህ ሞተር እኛ እንሰጥልሃለን ብለው ደውሎ እሱ በአካል አግኝተው ነግሮኝ እኔ ደግሞ ያው ያ ልጅን አገኘሁት ማለት ነው እግዚአብሔር ብሎ እና የሞተር ወስደን አሁን እንሰጠዋለን ማለት ነው። በጣም ቴንክ ዩ ሶ ማች። ባለ 2 እግር ሞተሮቹ ማለት ነው ኤሌክትሪክ ሞተር ሳይክሎች አመጣላችሁ። አዲስ እየመጡ ነው ያሉት። አዲስ ለዴሊቨሪ እንዲሆን እና ለግል ስራ የሚሆኑ ሞተር ሳይክሎች አሉ። ሙሉ በሙሉ በኤሌክትሪክ የሚሰሩ አሉ። የአካል ጉዳተኛ ሆኖ ደግሞ በነዳጅ የሚሰራ አለን። ናይስ። ያኛው ነው ድንገት ካየኸው እና ይሄ ኤሌክትሪክ ነው አጋጣሚ ሆነው ያኛው ነዳጅ ነው ያኛው። ባለ 2 እግር ባለ 3 እግር የኤሌክትሪክ ሞተር ሳይክሎች ባጃጆች አሉ። ናይስ ጋይስ፣ እንግዲህ ከዚህ በኋላ ምን ብሎ ቃል ገብቶልኛል መሰላችሁ? ሌሎች አካል ጉዳተኞች አብረን ሆነን እናግዛለን ብሎኛልና ስለዚህ የቲክቶክ አካውንት እዚህ ጋር ታግ አደርገዋለሁ። በተቻላችሁ አቅም ፎሎ ብታደርጉት በጣም ደስ ይለኛል። የበለጠም ብዙ ሰዎች መሬት ላይ አሁን ለምሳሌ እንትን የሚያደርጉ አሉ፣ መራመድ የማይችሉ አሉ። እነሱ አሁን እንደዚህ አይነት ነገር ቢያገኙ ህይወታቸው የሚቀየር ይመስለኛልና ቃል ገብተሃል። እናደርገዋለን። ቴንክ ዩ ሶ ማች።